አዳምጥ። በመጀመሪያ ደረጃ ከኔ በላይ ግብረሰዶምን እያስፋፉ ያሉት እነሱ ናቸው። ባይዘዋይ ከኔ በላይ ግብረሰዶማውያን እያስፋፉ ያሉት እነሱ ናቸው። ከኔ በላይ ግብረሰዶምን እያስፋፉ ያሉት እነሱ ናቸው። ከኔ በላይ ግብረሰዶማውያን እያስፋፉ ያሉት እነሱ ናቸው ማለት እኔም ግብረሰዶማውያን ነኝ ነው። እኔም ሌዝቢያን ነኝ ማለት ነው። ባይዘወይ ሰውን በሂደት በደንብ በግልጽ ማወቅ ይቻላል። ነገሮች በሂደት ማለት ነው። ነገሮችን በደንብ መረዳት ይቻላል። የኢትዮጵያ ሕዝብ ይቅርታ ሊጠይቀኝ ይገባል እያለች ነው። ጀስት ሶሪ። እንደዛ መስሏችሁ ከሆነ ሶሪ፣ ግን እንደዚህ አይደለሁም። ምንድነው ሶሪ የምለው? እነሱ መስሏችሁ ከሆነ መዘግዘቅ ይችላሉ። ከጓደኛዬ ጋር ያለውን ፐርሰናል የሆነ ነገር ከላፕቶፔ ላይ ሀክ አድርገው ላፕቶፔን ሰርቀው አስረውኝ ቤቴን ሰብረው ገብተው የሌቦችን ወሬ የሌቦችን ቪዲዮ ይዛችሁ ነው እየጮኋችሁ ያላችሁት። የሌባ ተባባሪ ናችሁ እንደዚህ የምታደርጉ ሰዎች። እኔ ነኝ እንደውም ይቅርታ መጠየቅ ያለብኝ። እኔ ጭራሽ ይቅርታ አልጠይቅ። አታስቂኝ። ከሰማይ ባይደግፉ ገደል መግባት ይችላሉ። ሲጀመር ትክክለኛ ያልደገፉበት ምክንያት ደፋሪ ስለሆኑ አጥቂ ስለሆኑ እንጂ ምንም ስለ ግብረሰዶም ምንም የሚያገናኘው ነገር የለም። ይሄ ነገር ልንገርሽ፣ አንድ ሰው ግብረሰዶምን የሚቃወም ሰው 2016 ላይ ዩኒቨርሲቲ ውስጥ ከጓደኛዋ ጋር የቀልድ የሰራችውን ቪዲዮ ፕሮሞት እያደረገ ይኸውላችሁ ይሄ ግብረሰዶም ምናምን እያለ ያልሆነን ነገር ትዊስት አድርጎ አያቀርብም። በመጀመሪያ ደረጃ ከኔ በላይ ግብረሰዶምን እያስፋፉ ያሉት እነሱ ናቸው። እውነቱን ነጋገር ከተባለ ማለት ነው። ያው ምንድነው እንደውም ይቅርታ ብትይ ህዝቡን አሪፍ ነበር በሰዓቱ ያ ነገር ሲፈጠር ነው ያለቻት። ሌላ ምንም ነገር ያለችው ነገር የለም። ከእሷ በላይ ከ5 ከ6 ልጆች በላይ ላይ ነው ለአጫቸውን የሚያዘከርኩባት ማለት ነው። እዚች ልጅ የልጅቱ ሀሳብ የእነሱን ሀሳብም ትደግፋለች፣ ግን በንጹህ መልኩ ነው መደገፍ የምትፈልግ። ልክ እንደኛ እንደ ወንዶች ለምሳሌ እኛ ወንዶች ምንድነው ሀሳባችን? የሴት ልጅ ጥቃት እንዳይኖር እንፈልጋለን። ማንኛውም ሴት ልጅ እንድትጠቃ አንፈልግም። እህታችን ናት፣ እናታችን ናት፣ ሚስታችን ናት ሴት ልጅ። ኦኬ፣ እንደዛ አይነት አይዲዮሎጂ ነው ያላት እቺ እነሱ ጋር ገብታ ያወራችው ልጅ ማለት ነው። ነገር ግን እሷ ምንድነው ጭራሽ የኢትዮጵያ ሕዝብ እኔን ይቅርታ ሊጠይቀኝ ይገባል ነው እያለች ያለችው። ምክንያቱም ፋይሌን ያለ ፈቃዴ አውጥተው ሚዲያ ላይ አጋልጠውኛል፣ እኔ ሚስጥሬን አውጥተውብኛል፣ ማንነቴን ዘርዝረውብኛል። እኔ ነኝ ይቅርታ ልጠይቅ የሚገባው ነው እያለች ያለችው። እንደው ደህና ነገር እንደሰራች ነገር